እሺ አንበሳው ተውሽ ወይ ለምን ገላ አትገላግለኝ? እሱን እንኳን አሁን አላደርግም። እመኔ ለዚህ ነገር ዋጋ ትከፍላለህ። ይሄ ቤት አሁንም አይለቅማ። ሴታ ሴት ነው ወንድ ኮክ ለቃት ታወራኝ። ያን ያህል እንኳን ጅል አይደለም። ይኸውልህ ልቀቀኝ። ይሄን ሁላ ነገር እንዳልነበር አድርጌ እረሳዋለሁ። ኧረ ተው ስታይም በዛ ልክ ጅል መስላል። እመኔ ይዛና ለማንም ምንም ባላወራም ሁሉንም ነገር ተወውሉ። ናቲ በደንብ እኮ ነው የምንተዋወቀው። ከመጀመሩ ነው ናቲ ብድሩን ሳይከፍል ዝም ብሎ ነው። እሺ ማትለቀኝ ከሆነ ወይ ግደለኝ እንዳገላግለኝ። አታስብ መሞት አይቀርም፣ ግን ትንሽ ጊዜ ታገሰ። ይዛና ደግሞ እኔ እኮ ጓደኛ ነኝ። በዚህ ልክ መጨክንብህ ይመስላል? ቆሻሻ በአንተ አፍ ጓደኝነት አይጠራም። የምር እኔ ጓደኝነታችንን ክጄኑ ሊያርቅ ይመስላል እኮ። ማነው ይሄን ሁላ ነገር በገንዘብ አታሉ ያስደረገኝ? ሌላ ሰው ነው። ማነው ንገረኝ። ስሙን ስነግርህ ላታምነኝ ትችላለህ እኮ ማማ። አንደኛዋ እድል፣ ሁለተኛው ያዳ፣ ሶስተኛው አቤ ነው፣ አራተኛው ግን ልታምነኛቸው ዜማ ነች። ጥሩ ነው። አየህ አታምነኝም ብዬ ነበር። የምር በዚህ ተረተረተን የምሸውደኝ ይመስላል? ቆይ ስታስበው አንተን ለመሸወድ ምን ምክንያት አለኝ? እጄ ላይ እኮ ነህ። እሺ እኔን በእነሱ ትእዛዝ ያስገኝ እንበል። ዜማስ ግደለኝ ብላ በራሷ ትእዛዝ ነው የገደልካት? አዎ በራሷ ትእዛዝ ነው የገደልኳት፣ ግን የምር ሳይሆን የውሸት ማለት። ዜማን ሞተች፣ በሕይወት አለች። ምን? የምርህን ነው? ዜማ በሕይወት አለች? ይህን ሁላ ነገር ያስደረገች እሷ አይደለች እንዴ? እንዴት ትሞታለች? አትቀባጥር። ዜማ እንዲህ ልታደርጋችን ናቲ። አሁንስ ጅሉ ናት። አንተን ከህይወታችሁ ለማስወጣት ምንም ነገር ከማድረግ ወደኋላ እንደማይሉ ሳትወቅ ቀርተህ ነው እኮ ዜማ የኔን ለማስገደል በዚህ ልክ። አንተ ጅል፣ በመጨረሻ ማመንከኝ አይደለም። በጣም ጥሩ ያቀድኩልን አታውቅም። እኔ ይህንን ላምን አልችልም። አሁን ደግሞ እቅዳችሁ ያንተን ወንድም ልዑልን ለመግደል ነው። ምን? ወንድሜ? እንግዲህ አዝናለሁ። እኔ ምንም ነገር ላደርግ አልችልም። ይዛና እባክህ አንዴ ብቻ ፍታኝ። ለዚህ ነገር የዳረጉኝን ዋጋቸውን ልስጣቸው። እኔንም ጭምር ማለት ነው። እመነኝ ይዛና፣ አንተን ምንም አላደርግህም። ያደረገኝን ሁላ እንዳልተፈጠረ አድርጌ እረሳለሁ። በዛ ልክ እንኳን ማምን ጅል አይደለም። ይህ ሰይጣን ደግሞ ደወለ። ሄሎ አቶ ሉል፣ በጣም ጣል አደረከኝ ማለት። የሰጠሁትን ስራ ዘነጋ መሰለኝ። አልዘነጉትም። ጥሩ ቦታና ጥሩ ጊዜ እየጠበቅኩ ነው። ወንድምህ ግን ያን ያህል ጊዜ የለውም። ለሁሉም ነገር ብፈጥን ይሻላል። ኢዛና፣ የሰው ነፍስ እኮ ነው አጥፋ ያልከኝ። ቢያንስ ጊዜ ስጠኝ እንጂ። አይ ጊዜ በሰጠው ቁጥር የወንድም ስቃይ እንደሚበዛት ነው። ኢዛና፣ ፍጠንና አስወግዳቸው። እንዲህ እንደምትወረው እኮ ቀላል አይደለም። የሶስት ሰው ነፍስ እኮ ነው አጥፋ ያልከኝ። ቢያንስ አንዱንም እንኳን አልሞከርክም። የምር ግን ናቲ ወንድምህ ነዋ። ምን ለማለት ፈልገህ ነው? አይ ያለበትን ስቃይ ያገለልከው ወይስ ስቃዩን በቪዲዮ ላከኝ? ኢዛና፣ ወንድሜን ጫፉን ብነካ በልበል። ምንም ላታመጣ በባዶ ሜዳ አደንፋል። ያልከኝን አደርጋለሁ። ትንሽ ብቻ ታገሰኝ። እኔ እኮ የፈለግከውን ያህል ልታገስ ዝግጁ ነኝ፣ ግን ወንድም ስቃዩን ይታገሰዋል ነው ወይ ጥያቄ? እሺ ጎበዝ ልጅ። ወይ ግደለኝ ወይ እንዲህ አታሰቃይ። የራስ ጉዳይ ስፈልግ ፍግም በል። አንዴ ስማ ይዛና፣ ምንድን ነው እሱ? ያልከኝን ሁሉ አደርጋለሁ። አንዴ ብቻ ፍታኝ። ናቲ
ባላቀር እኮ ይቆጨኝ ነበር። እሺ ምንድነው የምትፈልግ? ገንዘብ፣ በጣም ብዙ ገንዘብ። እኔ ፈለግኩ ያክል ገንዘብ እሰጣለሁ። አንዴ ብቻ ፍታኛለ። የምትበለው የላት የምትከናነባ ማራታ። አንተ ደግሞ ከየት ገንዘብ ታመጣ? ይዛና ናቲ እኮ ነኝ፣ በደንብ ታውቀኛለህ። ቶቶ እሱ ድሮ ቀረ ማለት። አሁን ውጪ ብዙ ነገር ተቀይሯል እኮ። ምን? ቆይ አሁን ብለህ ምን ልታደርግ? ለዚህ የዳረጉኝን እያንዳንዳቸውን ዋጋ አስከፍላችኋለሁ። ቆይ ዜማንም ጭምር ነው? ዋናው እሷ ናት። እሷንማ ስለምታፈቅራት ልጎዳታችን። ባፈቀርኳት እኔ ላይ እንዲካሰበች ለእሷ ምንም መረራ አይኖረኝም። ምንም ቢሆን እነሱን መንካት አችልም። ናቲ እኮ ነኝ። እሱን ተው። አሁን ለእነሱ የሚከላከል ሰው መጥቶ እኮማ ኢንስፔክተር ቃላብ ይባላል። ይዛና አንተ ብቻ ልቀቀኝ። ከዛ እነሱ ከኔ ማን እንደሚያስጥላ ያለው እሱን እንኳን ማድረግ አችልም። ይዛና አንዴ ብቻ ፍተን። ይዛና 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 አንዴ ብቻ ፍተን። ይጭ እህቴ ለዚህ ሁሉ ነገር የዳረጓትን ሁሉ ዋጋ አስከፍላችኋለሁ። መክፈልም አለባቸው። ብቻ የሆነ ነገር አድርጓት እንዳይሆን እሱን ማጣራት ያንተ ስራ ነው። አንዳችሁንም በሕይወት አለቃችሁ። መጀመሪያ ከማን ልትጀምር አሰብክ? ከዛ ያዳታ ብዬ። በጣም ጥሩ ውሳኔ። ግን የት ብዬ እንደማገኘው አላውቅም። ለሱ አታስብ፣ አንድ ሀሳብ አለኝ። ምንድነው እሱ? ግን በሐሳቡ ከተስማማን መጀመሪያ ከያዳ ሳይሆን ከአቤኒ ነው። አልገባኝም። ያዳ ያለበትን ለማጣራት አቤኒ በጣም ቀላል መንገድ ነው እኮ። እንዴት ነው የሚነግረን እሱ? አንዳንዴ የዋህ ነው መሰለኝ። ማለት ብንጠይቀው መቼም በፍቅር አይነግረንም። ስለዚህ ያለን ምርጫ ያዳን ለማግኘት አቤኒን ማስገደድ ነው እኮ። በምን መልኩ ነው ችግሩ? ብናግተው ምን ይመስልሃል? እሱን ከምናግት የቅርብ ሰው የሆነውን ሞር ብናግት ይሻል ነበረ። አቤኒ በቅርቡ ማን አለ ታዲያ? ዜማ ነበረች። እሷም እንደምታውቀው ትኑርት አናውቅም። እሱን ምንም ብናሰቃየው ላይ ነግረን ይችላል ብዬ እኮ ነው። ያለን አንድ አማራጭ እሱ ነው። ካልሽሽ ግን የተሻለ ነገር ብናስብ ባይነኝ ነኝ። በዚህ ሰዓት ከዚህ የተሻለ ምንም ሐሳብ የለም። አቤኒ ምንም የቅርብ ዘመድ የለውም ሌላ? እኔ እስከማውቀው ብቸኛ ነው።
የሆነ የራሴ ስልሽ መች ደህና ሁኜ ነው ደህና ነሽ ወይ ስልሽ መች ደህና ሁኜ ነው አንቺን እየጠየኳ ራሴን ሳስታምም ነው አንቺን እየጠየኳ ራሴን ሳስታምም ነው መድኃኒቴም አንቺ ህመሜም አንቺው ነሽ መድኃኒቴም አንቺ ህመሜም አንቺው ነሽ እኔ ደህና አይደለሁ አንቺ ግን እንዴት ነሽ እኔ ደህና አይደለሁ አንቺ ግን እንዴት ነሽ ሸቂ ደህና ነሽ ወይ ደህና ነሽ ወይ ሰላም ነሽ ወይ አለሽ ወይ ደህና ነሽ ወይ ደህና ነሽ ወይ ሰላም ነሽ ወይ አለሽ ሸቂ ደህና ነሽ ወይ ደህና ነሽ ወይ ሰላም ነሽ ወይ አለሽ ወይ ደህና ነሽ ወይ ደህና ነሽ ወይ ሰላም ነሽ ወይ አለሽ ወይኑን ብጠጣም አቤት አምላኬ ብርታቱን ስጠኝ ወይኑን ብጠጣ ማሩንም ብልሰው ጣዕም አጣ ልቤናዬ ፍቅርን የቀመሰው ጣዕም አጣ ልቤናዬ ፍቅሯን የቀመሰው መኖርማ አለን እኔ እዚህ አንቺ እዛው መኖርማ አለን እኔ እዚህ አንቺ እዛው ተሽሏል ተሻለን አስታማሚው በዛ ተሽሏል ተሻለኝ አስታማሚው በዛ ሽኪና ነሽ ወይ ደህና ነሽ ወይ ሽኪና ነሽ ወይ ደህና ነሽ ወይ ልቀኝልሽ በትዝታ ዜማ መታመሜ ልቦናሽ ቢሰማ ካልዳበስኩት ካልነካው ገላሽን በምን ልወቅ ደህና መሆንሽ አቤት ዜሜ ደህና ነሽ ዜሜ ቆየት ጠፍተሽብኝ ነው እንዴት እንደዚህ ልጨክኝብኝ ቻልሽ? ቆይ ምንድነው የሆንሽው? ምንድነው የተፈጠረው? ንገሪኝ።